ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የጀማሪ ተማሪዎች ቃላት ምስረታን ይሆናል። እያንዳንዳቸውን እንዴት ፊደሏ ማን እንደሆነችና እንዴት አገጣጥመን ማንበብ እንዳለብን እናያለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ በምትፈልጉት ሶሻል ሚዲያ ሃይበሉን። እንዲሁም ህጻናትን ማስተማር እንዲናገሩ ወይም ደግሞ አማርኛን አቀላጥፈው መናገር እንዲችሉ ማድረግ የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የማስተማር እድሉን ያላገኛችሁ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ እናስተምራቸዋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ ይቺ ማነች? ጀ፣ ይቺ መ፣ ይቺ ረ በአንድ ላይ ምን ይሆናል? ጀ መረ፣ ጀመረ፣ ጀመረ። እሺ ይቺስ ም፣ ይቺ ግ፣ ይቺ ብ በአንድ ላይ ምን ይሆናል? ም ግ ብ፣ ምግብ፣ ምግብ። ይቺስ ደ፣ ይቺ ረ፣ ይቺ ጀ፣ ደ ረ ጀ በአንድ ስናነበው ይሆናል ደረጀ፣ ደረጀ። ይቺስ ከ፣ ይቺ በ፣ ይቺ ደ በአንድ ላይ ከበደ፣ ከበደ። አገጣጥማችሁ ለማንበብ ማድረግ ያለባችሁ ከመጀመሪያው ፊደሎችን በስርዓት ከማን ቤት ናት፣ ስንተኛ ፊደል ናት፣ ወይም ደግሞ ምን አይነት ድምፅ አላት የሚለውን መለየት ይሆናል ማለት ነው። ከዛ ውጪ ምንም ለምሳሌ እቺ ጀ ናት፣ እቺ መ ናት፣ እቺ ረ በአንድ ላይ አከታትላችሁ መጥራት ጀ መረ ምን ይሆናል? ጀመረ፣ ጀመረ። እሺ ይቺስ ይቺ ማን ናት? ዘ፣ ይቺ መ፣ ይቺ ረ። እስኪ በአንድ ላይ ስንጠራው ምን የምንጨምርበት ብቻውን ስንጠራው ዘ፣ ይቺ መ፣ ይቺ ረ በአንድ ላይ ይዘን ዘመረ። አከታትሎ መጥራትና የብቻቸውን መጥራት ነው እንጂ ልዩነቱ ሌላ ለውጥ የለውም ማለት ነው። እሺ ይቺስ ቀ፣ ይቺ በ፣ ይቺ ሮ በአንድ ላይ ምን ይሆናል? ቀበሮ፣ ቀበሮ። ምን ይሆናል? ቀበሮ፣ ቀበሮ። እሺ ይቺስ ከሸቤት ስድስተኛ ፊደል ሺ፣ ሺ፣ ይቺ በ፣ ይቺ ት ሽበት፣ ሽበት። እሺ ይቺስ ይቺ ከመጀመሪያው ወደ ከዚህ ላይ ማን ብለን ያነበብናት? ዘ። ይቺስ መ፣ ይቺስ ማናት? ይቺ ብቻ ናት የተለየች ማለት ነው። ይሄ ምን ይሆናል? ዘ መ። ይቺ ማናት? ከደቤት ስንተኛ ፊደል? ስድስተኛ ፊደል ድ በአንድ ላይ ምን ይሆናል? ዘ መ ድ፣ ዘመድ፣ ዘመድ። እሺ ይቺስ ወ፣ ይቺ ረ፣ ይቺ ዳ በአንድ ላይ ምን ይሆናል? ወ ረ ዳ፣ ወረዳ። ምን ሆነ? ወረዳ። እሺ ይቺስ ለ፣ ይቺ መ፣ ይቺ ደ በአንድ ላይ ስናነበው ለ መ ደ፣ ለመደ፣ ለመደ፣ ለመደ። እሺ ይቺስ
ቀ ይቺ በ ይቺ ሌ በአንድ ላይ ምን ይሆናል? ቀ በ ሌ ቀበሌ ቀበሌ። እሺ ይቺስ አ ይቺ መ ይቺ ት በአንድ ላይ ምን ይሆናል? አመት። ልዩነቱ ምንድን ነው? አሁን ለምሳሌ ይሄንን ጀመረ፣ ይኸው ምግብ፣ ደረጀ፣ ከበደ። ፍጥን ብለን ስንጠራው ሌላ ነው የሚመስለው፣ ግን ረጋ ብለን አከታትለን ከጠራናቸው ምንም ልዩነት የለውም ማለት ነው። ምንም ልዩነት የለውም። ለምሳሌ ይቺ ሰ ይቺ በ ይቺ ረ በአንድ ላይ ምን ይሆናል? ይሄ ሰ በረ ሰበረ ሰበረ። እሺ ይቺስ ቀ ይቺ ረ ይቺ በ በአንድ ላይ ምን ይሆናል? ቀ ረ በ ቀረበ ቀረበ። እሺ ይቺስ ደ ይቺ በ ይቺ ቀ በአንድ ላይ ምን ይሆናል? ደ በቀ ደበቀ ደበቀ። እሺ ይቺስ ገ ይቺ መ ይቺ ተ በአንድ ላይ ምን ይሆናል? ገመተ ገመተ ገመተ። እሺ እነዚህ ፊደሎች ሁሎችንም አንበናቸዋል። እስቲ ማን ነበር ያልናት? ይቺ ድ ይቺ መ ይቺ ት በአንድ ላይ ስናነበው ምን ይሆናል? ድመት ድመት። ይቺስ ክ ይቺ ፍ ይቺ ል ይቺ በአንድ ላይ ክፍል ክፍል ምን ይሆናል? ክፍል። ይቺስ ሀ ይቺ ብ ይቺ ል በአንድ ላይ ሀብል ምን ይሆናል? ሀብል ሀብል። እሺ ይቺስ ፍ ይቺስ ቅ ይቺስ ር በአንድ ላይ ፍቅር ፍቅር ምን ይሆናል? ፍቅር። ስለዚህ እያንዳንዳቸው እነዚህ ስናነባቸው ረጋ ብለን ስናነባቸው ረጋ ብለን ስለምንጠራቸው እንጂ እና ፍጥን ስንላቸው አንድ ላይ የይዘ ስለምንጠራቸው እንጂ ሌላ ነገር የለውም። ለምሳሌ ስናነበው ድመት ረጋ ብለን ስናነበው እያንዳንዳቸውን በጋፕ ፊደሎችን ነው የምንጠራቸው ወይም ደግሞ በክፍተት ነው የምንጠራቸው ማለት ነው። አያይዘን ስንጠራው ግን ድመት ድመት፣ ሰበረ፣ ወረዳ፣ ዘመረ፣ ጀመረ። ይኸው ምንም ክፍተት ሳይኖረው ማለት ነው። ይህም ለምሳሌ ይኸው ረጋ ብለን ስናነበው ምግብ፣ ፈጠን ብለን ስናነበው ግን ምግብ፣ ቀበሮ፣ ለመደ፣ ቀረበ፣ ክፍል። ምንም የፊደሎችን ክፍተት አያሳይም ማለት ነው። ምክንያቱም እያንዳንዳቸውን ስለማንጠራቸው። እኛው ደግሞ ሀ ብ ል ሀ ብ ል ሀብል። ይህንን ፈጠን ብለን ስናነበው ሀብል፣ ደበቀ፣ ቀበሌ፣ ሽበት፣ ደረጀ። ይኸው ረጋ ብለን ብናነበው ግን ደረጀ ደረጀ። እሺ እኛው ደግሞ ይቺ ማናት? ከ ይቺ በ ይቺ ደ ከበደ። ፍጥን ብለን ስናነበው ከበደ፣ ዘመድ፣ አመት፣ ገመተ፣ ፍቅር። ለምሳሌ ፍቅር ምን ይሆናል? ፍቅር። እያንዳንዳቸውን ፊደሎች ክፍተት ሰጥተን ስናነበው ሌላ ወይም ደግሞ ፍጥን ብለን ስናነበው ሌላ ስለሚመስለን ነው እንጂ ሌላ ምንም አይነት
የሚጨመር የሚቀነስ ፊደል የለውም ከመጀመሪያው ማለት ነው። ሌላ አናባቢ ሊጨመር ሊቀነስበት የሚችል የእንግሊዘኛ ፊደል ከሆነ ብቻ ነው ማለት ነው። ስለዚህ እንደዚህ ያደረጋችሁ እያነበባችሁ አንዳንድ መጀመሪያ ከመጀመሪያው ፊደሎችን ካወቃችሁ በኋላ ቃላትን ለመመስረት በጣም ቀላል ነው ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ሀይበሉ እንደውሉልን። የእናንተን የስራ ሰዓት በማይጋፋ መልኩ እናንተን በሚመቻቸው ወይም ደግሞ እናንተ በረፍት ሰዓታችሁ አማርኛንም ሆነ ሌሎችን የትምህርት አይነቶች አቀላጥፋችሁ ማንበብ፣ መጻፍን፣ መናገርን እናስተምራችኋለን ማለት ነው። ለዛሬ በዚህ እንጨርሳለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ